በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ሁሉ እኛም ደግሞ ለሰማያዊ መንግስታችን ለምድራዊ መንግስት መገዛትን ከሃይማኖት ነፃ እስከሆነ ድረስ በሃይማኖት እስካልመጣብን ድረስ በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። መገዛት ብቻ አይደለም አትገዙም እንላለን። ግን ግደሉ አንልም፣ ተገዳደሉ አንልም። ቤተ ክርስቲያን ቃሏ ስላልሆነ አትገዙ ግን ትላለች። ቤተ ክርስቲያን ስትደፈር ዝም አልልም። ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያውም የመጨረሻውም ሕይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። እንደ ግል አስተሳሰብ እንደ ቤተ ክርስቲያን መሪነቴ ችግር ካለዚህ ቤተ ክርስቲያን ጠቅላይ ቤተ ክህነት ውስጥ ከዚህ ቀደም በሰፊው ስለተነጋገርን ነው ዛሬ በይፋ የምናገረው። ችግር ሲኖር ንገሩን፣ እኛ እናርማለን፣ እኛ እናስተካክላለን፣ አላስፈላጊ እርምጃ አትውሰዱ ብለናል ለመንግስት። በሰፊው ተነጋግረናል። ትናንትና ግን ከቤተ ክህነት የሚወጣው በሙሉ ይፈተሻል። ዛሬም ከቤተ ክህነት የሚወጣ መኪና በሙሉ ይፈተሻል። የሚገባ ግን አይፈተሽም። የሚገባውን ምናልባት የኛ ዘበኞች ይፈትሹ ይሆናል፣ የመንግስት ወታደሮች ግን አይፈትሹም። ስለዚህ አንዱ ሌላ ነገር ይዞ ገብቶ ሲወጣ ፈታሹ ሌላ ነገር ይዟል ተብሎ የቤተ ክርስቲያኒቷ ስምና ክብር ቢዋረድ ማን ነው ኃላፊው? ምንድነው የተፈለገው? እስከ ቤተ ክርስቲያን ምንድነው የሚወጣው? መድፍ ነው? መሳሪያ ነው? አከፋፋይ ናት ቤተ ክርስቲያኒቷ፣ አትታመንም። ስለዚህ ከዚህ ምንድነው የሚወጣው? ከተፈለገ መባል ያለበት ጥርጣሬ ያለን እንዲህ አይነት ነገር ቤተ ክርስቲያኒቱ ቤተ ክህነት ውስጥ አለ ይባላል። እንዲህ አይነት ነገር ቢወጣ ኃላፊነቱ የእናንተ ነውና ጠብቁ ነው ልንባልም ይገባል። አለበለዚያም ሰው እንስጣችሁ የሚያንሳችሁ ከሆነ ነገ ቤተ ክርስቲያኒቱን እንዳያስወቅስ ነው መባል ያለበት እንጂ ቤተ ክርስቲያን የማትታመን ሆና ቤተ ክርስቲያን ከትናንትናው ጀምሮ እስካሁኑ ድረስ እኛ በማናውቀው መሪዎቹ ፈታሽ በር ላይ ቆሞ መፈተሽ ድፍረት ነው። የቤተ ክርስቲያኒቱን ህልውናም መፈታተን ነው፣ አቅሟንም መፈተን ነው። ይሄ ተገቢ አይደለም።